ጓደኛዬ ሂድ ባላገር ምናምን ይለኛል። ሂድ ባላገር ሲለኝ እኔ ደግሞ ቴሌቪዥኑን ነው እለዋለሁ። ጨዋታ እኮ ዱለት ነው አይጠገብም። አሁንም ደግሞ ሄ ባላገር ይላል። ቴሌቪዥኑን ነው እለዋለሁ። ለመሆኑ ባህል ሚኒስቴር ያውቃል? ቴሌቪዥኑን ነው እለዋለሁ እና ሰለቸው። ከዛ ይሄ ገበሬ አላለም። አሁን ራሱ ገበሬ የሚል ቴሌቪዥን ጣቢያ ማቋቋም አሁን ቀልድ ነው። እሺ እንዲህ ሰው ለማሳቅ እንዲህ ከምታምጥ ቀልዶችን ለምን በኦፕራሲዮን አትገላገላችሁ? ወድቃ የኛን ሰፈር ትንሽ ለየት የሚያደርገው ቄስ ወይም ፓስተር ከሞተ ስንጸልይ ነው የምናድረው ድንኳን ውስጥ። ሰካራም ሰው ከሞተብን ደግሞ ያው ስንጠጣ እናድራለን። እና ዛሬ አጋጣሚ ሆኖ ሴተኛ ዳሪ ሞታለች። እንግዲህ የድሩን ውሳኔ በጉጉት እየጠበቅን ያለን ሁላችንም እንግዲህ ሰብሰብ ብለናል። የድሩን ውሳኔ እየጠበቅን ነው። እናንተም እንግዲህ ለቅሶ መድረስ ትችላላችሁ። አመሰግናለሁ። ቆይ ምንድነው እንሹ? ተረጋግተሽ ለምን አትነግሪኝም? ባለቤት ያልጋ ላይ ደክመብኝና ሆስፒታል ሄድኩ። እሺ ከዛማ የቪያግራ የሚባለውን ነገር በዱቄት መልክ ሰጡኝ፣ ምግብ ላይ ጨምረሽ ስጪው ብለው። እሺ ከዛማ ሀገር ሰላም ብዬ የሆነች ፓስታ ነገር ቀቀል አድርጌ ዱቄቱን ጨመርኩትና የሆነች ቦታ ደርሼ ስመለስ ፓስታው ቆሟል። አልመሸም? መሽቷል። የት ነበርክ? እዚሁ ነበርኩ ሰፈር። እሺ አምጣልኝ ያልኩህ የት አለ? እንዴ ይዤው ነበር። ማሳጅ ቤት። ምን 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 አለ? ማሳጅ ቤት ማ ረዝመይ ማሳጅ ቤት ማን ነው? ምን አንተ ሰውዬ? ያመመኝ ነው። አንተ ሰውዬ ማሳጅ ቤት የተቃረነ ተጫዋች በቀላሉ እንኳን ስምቀማቸው ታክቲኩን ስለማውቀው የአየር ላይ ኳስ በፍጹም አያልፈኝ። ወንድሜ ኮሮና ቫይረስ እያለፈ ነው፣ ወደዛ ተከትሏል። እዛ ጋር ማለት ይቻላል መንገድ ዝግ ነው መሰለኝ። ኮሮና በአካል እኮ ነው፣ በአካል እየመጣ ኮሮና አባቴ ኮሮና ወደ ታች አይቻልም፣ ወደ ላይ ብቻ ኮሮና አባቴ። የዓለም የጡት ማጥባት ቀን በመከበር ላይ ነው የሚገኘው። አመሰግናለሁ። በጣም ነው የምወስደው። በጣም ልጥባውና አታጣብቃት። አመማሪው ኢንጂነሪንግ ነው። የዳያ ልጅ ነኝ። ኢትዮጵያ ውስጥ ነው የምኖረው። እስኪ አሁን የትኛው ሞቲቬሽናል ስፒከር ነው ተስፋ እንዳልቆርጥ የሚያደርገኝ? እኔን የትኛው ጀግና ሞቲቬሽናል ስፒከር ነው እኔን ተስፋ ከመቁረጥ የሚያግደኝ? ብሮ ምግብ መብላት ትፈልጋለህ? እንግዲያውስ ሜኑ ማየት አለብህ። ዝም ብሎ አይመጣም ነው ብሮ። ትፈልገው ነገር ማዘዝ መቻል አለብህ። ጋር መብረስ እንዴት ነው የምንችለው ብላለው እንደሜ ዳይ ወደ ፕሮሰሱ እንሄዳው። መጀመሪያ 4 ቁርጥ እንጀራ እናወጣለን። ከዛ እናነጥፈዋለን። እንደዚህ እንዳትሸወሩ፣ ወደ ላይ እንዳታረጉት፣ ወደዚህ ነው የምናነጥፈው። ከዛ እንጨልፋለን። ዳር ላይ ኮርነር ላይ ቀዩም እናወጣለን። ዳር ያወጣናትን እንጀራ እንደፋበትና እንደዚህ እናጠብቀዋለን፣ እንደ አምፖል ማለት ነው።
እንደ አምፖል ጥብቅ ነው የምናረጋት። እቺ እንደዚች አድርገን ከዛ ወደ አፋችን ስትሬት ነው የምናመጣው። እንደዚህ ካረግነው አሁን ወደዛ ነው የሚሄደው፣ ወደ ጆሮአችን ነው የሚሄደው ቀጥታ። ከዛ በኋላ መዋጥ እንዳንረሳ እሺ፣ ከጎረስን በኋላ ማለት ነው። ለበለጡ መረጃዎች ፎሎ አድርጉ፣ ዩቲዩብ ቻናሌን ፎሎ አድርጉ፣ ማለት ሰብስክራይብ አድርጉ። ሄሎ ማሪ፣ ሄሎ ማሪ፣ እየመጣህ ነው? አዎ እየመጣሁ ነው። እንትን መዋሰል ይዘና መዋሰል ወይ ደግሞ ቡሪ በላቸው። ቡሪ ይዘና። ቡሪ ምን ነው ማሪ፣ አዲስ ነገር ሆነብህ እንዴ? አልጠረጠርክም ነበር እንዴ? ምንድነው የምጠረጥረው? እኔ እኮ ከተጋባን በኋላ እነግርሃለሁ ብዬ ነው። የምርሽ ነው ወይ? በቃ ይዘና መዋሰልና ቡሪ። እኔ እያፈነዳው ጠብቀሃለሁ። ለምን ስትወረውር እንደማትት ሁሉ ይደንቀኛል፣ በዛውም ልክ ያቃጥላል። ይህንንም ነገርም በአካል ላይውና ለሞክረው ራሴን ለንጥላ ጫማዋ መስዋዕት አድርጌ ሙከሬን አከናወንኩኝ። በዛ መሃል ላይ ሙከሬ ተስፋ ያስቆረጠብኝ ቀን ይህ ቀን ነበር። Batkal. Yes. Adana zirveden selam. Durmak yok ümit, patlamaya devam. Yok bundrasında sizi sigara filan. Uçuyor yıldızların güptezel bayan. አንተ ልጅ ግን እርግጠኛ ነህ አሳጾማለሁ? አዎ ጾማለሁ። በእናት ይሄን ፊትም ብሏል ነበር እንዴ? ደማለው። ይሄ እንዳለ የነበረ በእናት ተወስድና አሳዱለት አሳጉላሽ ወይንም ካልሆነ ቁርጥ አድርገህ እንዲህ በላው። አቶ ወዴት ሄደ? ወይኔ ተርፋል። ግን በስመ አብ ምንድነው ከውሃ ውስጥ እንደዚህ ወጣው? ጉማሬ ነው እንዴ ነገር እንዴ? ለማንኛውም ግን ምንድነው ጫዋች ከተባልን ሁለት ጉማሬዎች አሳደው ነው። ኧረ ይሄ አሳ አይደለም እንዴ? ወጭ እንደ እዛ ታሪክ ገብታለች። በጆክ ትንደዳካ አረ ጨረሰ በቤት ይጨረስ። ከሚስት ጋር መፋታት ትፈልጋለህ? ለሚሾይ ማነሽ? ካሰች ካሰች ነይ እስኪ። ምን አቤት ምንድነው ፊት ለፊት የሚገትርሽ? በይ ይሄንን እንቁላል ጥበሽ፣ ይሄንን ደግሞ ቀቅይና አንቺ ቶሎ። ምን አይነት ሴትዮ ነሽ በእናታችሁ? አሁን እንቁላል መቀቀልና መጥበስ ይሁን ያምሻል። አንቺ ሴትዮ ምንድነው ያልኩሽ? ቀቂ ጥበሽ። ይሄኛውን መች ጥበሽው አልኩሽ? ቀቂው እንጂ ይሄኛውን ነው ጥበሽው አልኩሽ አይደል? ድሮም እኔ ካንቺ ጋር መፋታት ድሮ አይጣፍጥም ያልኳት ሽሮ አሁን እኔው ጋር ነች ዞሮ ውድ ሲሆንብኝ ኑሮ ድህነት የከቦኝ ከገባው ርቆኝ በላለው ጸልዬ ክትፎዬ ናት ብዬ ሲቸገር ሰው ተርቦ በጭንቀት ቶሎ አስቦ ሰርቶ ይበላል ሽሮ ጥብስ ነው በሷ አይምሮ ቂቤ ጠጋ 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 ድስቱ ላይ እንዲሰማ